የምንገልጽበት ቋንቋ አጣንለት። ምን ብዬ እንደምናገር በራሱ አላቅም። እውነቱን ነገር ይካልከ እና እንግዲህ እነዚህ መነኮሳት ናቸው ደግሞ ሴቶች ናቸው እና እኔ በጣም ያሳዝናል። እውነቱን ልንገር አሁን ስሜታዊ ሆኛለሁ። ባለፈው ባሩሲ የሆነውን እንባ እየተናነቀኝ ነበር እንትን ያልኩት። አሁን እውነቱን ነው የምነግርህ፣ እንባ የራሱ ደርቋል እና አይኔ እየተቀረደደ ነው እንጂ እንባ አይወጣው እና የሚገለጥበት ቋንቋ የለም። ትልቁ ችግር የሚገሉት ሳይሰቀቁ የሚገሉት ሳያፍሩ እኛ ተገደልን የምንለው እንድናፍር የሚደረግብን ተጽዕኖ ነው። ገዳዮቹ በአደባባይ እየፈከሩ ገዳዮቹ በውሸት እየፈከሩ እኛ የሞትነው ሙተናል ማለት እንኳን አይደለም፣ አልሞታችሁም፣ ውሸት ነው። ለምን ሙተናል ትላላችሁ? ለምን ተገደሉ ትላላችሁ? ይሄ እኮ የመንግስትን እንትን እንደውም ምንድነው ህገ መንግስታዊ ስርዓቱን ለማፍረስ ነው ይሉ። እንደዚህ ነው የሚጠቀሙት። ህገ መንግስታዊ ስርዓቱን ለማፍረስ ነው፣ የአሸባሪነት ስራ ነው ይሉናል። ገዳዮቹ አሸባሪ ሳይባሉ በጀምላ የሚገሉት፣ በቢላዋ የሚያርዱት፣ በመጋዝ የሚሰነጥቁት፣ በእሳት የሚያቃጥሉት፣ በድሮን የሚጨፈጭፉት እነሱ ሽብርተኞች ሳይባሉ ኧረ እባካችሁ ህዝባችሁን አትግደሉ፣ ኃላፊነት አለባችሁ፣ ወንጀለኛ ካለ ስተተኛ ካለ በህግ ጠይቁ፣ ይህንን አታርጉ ማለታችን ህገ መንግስታዊ ስርዓት ማፍረስና ሽብርተኛ ነው ብለው ይነግሩናል። አንዳንዶቹ ደግሞ እንዴ በዚህ ጊዜ እኮ ዝም ብላችሁ ነበር ለምን ዛሬ ትናገራላችሁ ይሉናል። ምን እናርግ? እንደገና ወደ ህዝቡም ስትሄድ አይ ምንም እኮ አይመጣም ለምን ትናገራላችሁ የሚሉ ሰዎች አሉ። በነገራችን ላይ ምንም እኮ ለውጥ ላይ መጣ ነገር እናንተ ብቻ ምን ታረጋላችሁ ይላሉ። እኛ የምናውቀው ራሳችን ነው የምናውቀው። ህሊናችን የሚያደማውን ነው የምናውቀው። እስቲ እግዚአብሔር ያሳይ። ምንም ነገር የሌላቸው የሴት መነኮሳትን በድሮን ከሚያስቀድሱበት ላይ ምን ማለት ነው? እና እውነቱም ነገር ካልከኝ ይህንን ስሰማ ባለፈውም የዚህ በተለይ አንድ አሁን ከፕሮቴስታንት የተመለሰ ወንድም አለ፣ ዩቲዩብ አለው፣ በየጊዜው ይናገራል። አሁን ያሉትን መሪዎች ስለ ኦርቶዶክስ ያላቸውን አመለካከት በየጊዜው ነው የሚናገረው። ኦርቶዶክስን በኢትዮጵያ ምድር እንዳያት አልፈልግም ብለዋል የሚል በአደባባይ ነው። ለኛ ነው ለተሰበሰብነው ነው እንደዚያ የሚለን። የፕሮቴስታንት ወደ 300 ምናምን የሚሆኑ የፕሮቴስታንት ፓስተሮች ሰብስበው ነው ያለው። አሳዛኙ ነገር ግን አብይ አህመድ ነው ይሄንን የሚለው አይደል አባታችን? ነው እንደዛ ነው የሚለው። አብይ አህመድ ነው የሚለው። እኔ አይደለሁኝም። ኮቴሽን ነው እየጠቀስኩ ነው። ምን አለ ኦርቶዶክስን በኢትዮጵያ ምድር ላይ እንዳያት አልፈልግም ብሏል አለ ሰውየው። አሁንም በየጊዜው ነው የሚናገረው። ባይዘው ነግረህናል እኮ እንደዚህ ብለህ እያለ ነው የሚናገረው ወንድማችን። እሱ ነው ሪሶርስ እና ይህንን ስሰማ እና ባለፈው ደግሞ ገዳማት የእንትን ማሰልጠኛ ምንድን ነው የወታደር ማሰልጠኛ ሆነዋል እዚህ አዲስ አበባ አሉ። እና ዶክተር አብይ ገዳማት የወታደር ማሰልጠኛ ናቸው ያሉት ነገር ከዚህ ጋር ሳዛመደው በእውነት አይምሮዬም ልቤም በቃ የመጨረሻ አልቆልናል ነው ያልኩት።
አሁን በየጊዜው የማያቸው ነገሮች በቃ ወደዚያ የሚሰዱ ናቸው። በቀደም ዕለት ያሩሲው ሰው ሲያስገድል የኖረው ሰውዬ እሱ በብልጽግና ካድሬዎች ውስጥ በቃ ስኬታማ ስራ ስኬታማ ውጤት ያመጣ ነው ተብሎ ተሸለመ። ስኬቱ ምንድነው ብዬ ራሴ ጠየቅኩ። እውነት ነው ኦርቶዶክስን ማጥፋት ከሆነ የነዚህ ሰዎች ዋና ዓላማ ያ ሰው በጣም በምድሪቱ ላይ ትልቁን ስራ ሰርቷል ማለት እና እነዚህን ነገሮች ሰብስበህ ስታስባቸው እንዴት አድርገህ ነው ቃል ፈልገህ ለእንደዚህ አይነት ነገር አግኝተህ ይሄ ነው ብለህ ልትናገር የምትችለው? ያው ስም እያጠፋው አይደለም፣ የነሱ ታሪኩን እየተናገርኩ። በነገራችን ላይ ይሄ ራሱ ፖለቲካ ነው ለነሱ። ይህንን እንዲህ ብሎ መናገር ፖለቲካ ነው፣ መንግስት መገልበጥ ነው። እኔ እያልኩ ያለሁት ግን እናቶቻችን፣ እህቶቻችን፣ ልጆቻችን ምን አረጉ እያልኩ ነው።